መጽሐፍ ቅዱስ ታሪክ ስናነሳ የተለያዩ ታሪኮች አብሮ ይነሳሉ። መጽሐፍ ቅዱስ በአንድ ጊዜ ተጽፎ ያልተጠናቀቀ ነው። እንግዲህ ብዙ ዘመናቶችን የፈጀ ነው። እንግዲህ ስለ መጽሐፍ ቅዱስ ታሪክ ስናነሳ እንደ መጽሐፍ ቅዱስ ተጽፎ በየዘመናት የጠፉ መጽሐፎች እንዳሉ የመጽሐፍ ቅዱስ ጸሐፊዎች ይናገራሉ። አሁኑ የቤተ እምነቶች ላይ መጽሐፍ ቅዱስ አገልግሎት አይሰጡም። እነዚህ አፖግራፊ ወይም ማለትም አፈታሪክ ወይም የትረካ መጽሐፍ ተብሎ እንግዲህ ይነሳሉ። ታዲያ ከነዚህ መጽሐፎች ውስጥ መጽሐፎች ሲጻፉ ምን አይነት መጽሐፎች እንዴት የትኛው መጽሐፎች ነው የጠፉ የሚለውን አብራን ወደ እናንተ የምንገመገም ይሆናሉ። የመጀመሪያ ስናነሳ መጽሐፍ ቅዱሶች በተለያዩ እምነቶች የተለያዩ ሀሳቦችን ይቀበላል። እንግዲህ የአይሁድ መጽሐፎች እንዳለ የሐዋርያቶች መጽሐፎችም እንዳለ ደግሞ በካቶሊክ ማለትም 73 መጽሐፎችን ይቀበላሉ። በኦርቶዶክስ ደግሞ 83 መጽሐፎችን ይቀበላሉ። በእኛ ደግሞ በወንጌል አማኞች ደግሞ 66 መጽሐፎችን እንደሚቀበሉ ነው የመጽሐፍ ቅዱሶች ታሪኮች የሚያሳዩት። ታዲያ ከነዚህ መጽሐፎች ውስጥ የጠፉ መጽሐፎች የትኛ ናቸው የሚለውን ታዲያ ከእኛ ወንጌላውያን አማኞች የምንቀበለው ምክንያቱም ከክርስቶስ በፊት በአባቶች ተቀንነው ከ100 ዓመት ዓለም ጋር ባሉት ውስጥ አባቶች የአይሁድ መጽሐፎችን አይሁዳውያን እንደተቀበሉትን 39 መጽሐፎችን እንደተቀበሉት የመጽሐፍ ቅዱስ ጸሐፊዎች ይናገራሉ። እንዲሁም ደግሞ በእነዚህ በአዲስ ኪዳን መጽሐፎች ደግሞ መጽሐፍ ውስጥ የሐዋርያ ጳውሎስ ተሰሎቄ ሰዎች በ50 ኤዲ ላይ እንደጻፈና ወንጌላቶች ደግሞ ከ65 እስከ 90 ኤዲ ላይ እንደተጻፈው የመጽሐፍ ቅዱስ ጸሐፊዎች ይናገራሉ። ታዲያ አጠር አድርገን ወደ እናንተ ስናድርስ ዛሬ የጠፉ መጽሐፎች እንዳሉ መጽሐፍ ቅዱስ ጸሐፊዎችን በመጽሐፍ ቅዱስን ተጠቅሰዋል። ከነዚህ ውስጥ በብሉይ ኪዳን ወይም የአይሁድ መጽሐፍ ተብሎ የሚገመተውን የጠፉ መጽሐፍቶች የሚባለው የጦርነት መጽሐፍና የዋቤ በሱፍ የጦርነት መጽሐፍ እንደነበረ መጽሐፍ ቅዱስ ይናገራል። ይህንም ደግሞ ኦሪት ዘኍልቍ ምዕራፍ 2 ቁጥር 14 ላይ እናገኛለን። እንደገና በመጽሐፈ ኢያሱ ወልዴው ምዕራፍ 10 ቁጥር 13 ላይ እናገኛለን። እና እነዚህ መጽሐፎች ወይም የጦርነት መጽሐፎች የሚባለው ከመጽሐፍ ቅዱስ ተጽፎ እንደ መጽሐፍ ቅዱስ ተጽፎ እንደጠፉ ይናገራል። ሁለተኛ ደግሞ እንግዲህ ሐዋርያ ጳውሎስ ለመጀመሪያ ወደ ቆላስይስ ሰዎች ሲልክ እንግዲህ ሎቆዳንያ የተሰኘው መልእክት የሐዋርያ ጳውሎስ እንደነበረና እንደጠፋው የመጽሐፍ ቅዱስ ጸሐፊዎች ይናገራሉ። እንግዲህ ይህ መጽሐፍ ወደ ቆላስይስ ሰዎች ምዕራፍ 4 ቁጥር 16 ላይ መመልከት ትችላላችሁ። እነዚህ መጽሐፎች አሁን ዛሬ የት እንዳለ አይታወቅም። ምክንያቱም መጽሐፎች እንደጠፉ ነው እንግዲህ የሚናገረው። እንግዲህ መጽሐፍ ቅዱስ በአንዴ ተጽፎ ለመጠናቀቅ 1500 ዓመት ፈጅቷል። እንግዲህ በቀናናውያን ቤተክርስቲያን በቀደሙት እንደተረጋገጠው በ90 ኤዲ ላይ ብሉይ ኪዳን ከአይሁድ 39 እንደተቀበለ ነው መሆኑን እንግዲህ የተረጋገጠ ማስረጃ አምጥቷል። ሐዋርያት ደግሞ ቀናናውያን እንግዲህ ያን ጊዜ የነበሩ አባቶቻችን ቀናናውያን መጽሐፍ ቅዱስን ቀንኖ ከሐዋርያቶች የተቀበለ ነው። መጽሐፎች 27 መሆናቸውን በ327 ኤዲ ላይ እንግዲህ እንደተረጋገጠ ነው መጽሐፍ ቅዱስ ጸሐፊዎች የሚናገረው። ታዲያ እነዚህ በየዘመናቶች ብዙ መጽሐፎች ተጽፈዋል። እኔ እነዚህን አላልኳቸው፣ ምክንያቱም ከሰውም ከተለያዩ ነገሮችን ተጽፎ ነው። ይህ ደግሞ የእግዚአብሔር እስትንፋስ የሌለ መጽሐፍ ነው ብሎ ነው አባቶቻችን የለዩት። ምክንያቱም አሁን በኦርቶዶክስ ተዋሕዶ ላይ 45 መጽሐፎችን ይቀበላሉ የተቀበለ ነው የሚሉት ማለት ነው። ግን ይህንን ወንጌል አማኞች በሉተር ሪፎርሜሽን 16ኛ ክፍል ላይ የተነሱ ሉተር እንግዲህ ይህንን መጽሐፍ እንዳልተቀበሉትና ምክንያቱም በእግዚአብሔር እስትንፋስ የሌለ መጽሐፍ መሆኑን ነው እናገረው። እንግዲህ መጽሐፍ ቅዱስ የተጻፈው በኦሪጂን የተዘረጋው በዕብራይስጥና በአረማይክ እንዲሁም በግዕዝ ነው። እንግዲህ አዲስ ኪዳን ነው። ብሉይ ኪዳን በላይ በዕብራውያን የተጻፈው አይሁድ መሆኑን እዛ አረማይክ ቋንቋም ተጽፏል። ከዛ ደግሞ በግዕዝ እንደተጻፈ ነው እንግዲህ እናገረው። እኛ የምንቀበለው መጽሐፍ ቅዱስ ምክንያቱም አጠቃላይ ምዕራፎች 1189 ምዕራፎች እንዳሉ ይገመታል። ከዛ ውስጥ አዲስ ኪዳን 260 ምዕራፎች አሉ። ደግሞ በብሉይ ኪዳን 929 አካባቢ ምዕራፎች እንዳሉ ነው የሚገኘው። ይህንን ደግሞ እንግሊዛዊ ሊቀ ጳጳስ ስቲቨን ላንግተን 13ኛ መቶ ክፍለ ዘመን ላይ እነዚህ ምዕራፎችን እንዳዘጋጀው የመጽሐፍ ቅዱስ ታሪኮች ይናገራሉ። እንግዲህ ዛሬ አጠር አድርገን የተመለከትነው እነዚህ የጠፉ መጽሐፎች ነው። ከዚህ በፊት የመጀመሪያ ክፍል ሰርቻለሁ። እሱን በቴሌግራም ቻናል ላይ ገብታችሁ በሊንክ የሚያስቀምጠው ሊንክ መመልከት ትችላላችሁ። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ሳሙኤል ታምራት ነኝ። መልካም ቆይታ ይሁንላችሁ። ጥቆማ ካላችሁ በስክሪኑ ስር ባለው
ስክሪን መደወል ትችላላችሁ። ስለምትከታተሉ እጅግ አድርጌ አመሰግናለሁ።